ይሄ ቪዲዮ ደርሶክ ዝም አልክ ማለት ነው የእንጀራ ገመዴ ላይ ልብስ አሰጣህበት ማለት ነው። ስለዚህ ይሄ ቪዲዮ ከደረሰ ሼር ኮፒ ሊንክ ማድረግህን እንዳትረሳ። ማሰራት እንኳን ባትፈልግ ጓደኞች፣ ወንድሞች፣ ቤተሰብ ሊኖር ይችላልና ከነሱ መሃል ማሰራት ሊፈልጉ ይችላልና ሼር ኮፒ ሊንክ አድርግ። ሜትር ከ50 አልጋ ነው በሚያምር መልኩ የተሰራ ሁለት ኮሜዲኖች አሉት። በስተቀኝና በስተግራ ያሉት ለየብቻ መነቃቀል የሚችሉ ናቸው። መብራት የገባለት ሲሆን ግርጌው ደግሞ በምትመለከቱት መልኩ ራስጌውን ሊመስል በሚችል መልኩ የተሰራ ሲሆን ብዙ አልባሳቶችን መያዝ እንዲችል ተደርጎ የተሰራ ነው። አብራ የተሰራችው መዋቢያ አለች። እሷን ደግሞ ላሳያችሁ። አንድ መቀመጫ ያላት ሲሆን ከላይ 5 መሳቢያ ያላት፣ እንደዚሁም ደግሞ ከስር ደግሞ 2 በሮች ያሉት ሲሆን እዚህ ላይ አረፍ ብላችሁ ራሳችሁን ማስዋብ ትችላላችሁ ማለት ነው። ሰላም ፈርኒቸር ነኝ። ይመቻችሁ። ውሃና መብራት የገባለት በአይነቱ ለየት ያለ የሚገርም አልጋ ይዤላችሁ መጥቻለሁ። ለሊት ውሃ ቢጠማችሁ ካልጋ ላይ ሳትነሱ በዚህ መልኩ መጠጣት ትችላላችሁ ማለት ነው። እንደምትመለከቱት እንግዲህ አልጋው ዘመናዊ የሆነ አልጋ ነው ማለት ነው። ግርጌውን በምትመለከቱት መልኩ ማረፊያ ሆኖ ስትከፍቱ ደግሞ ብዙ አልባሳቶችን መያዝ የሚችሉ ሜትር ከ50 በቀኝና በግራ ያሉት ኮሜዲኖች ለብቻ መነሳት የሚችሉ በቀላሉ መንቀሳቀስ በቀላሉ መነቃቀል የሚችል አሜዚንግ አልጋ ይዤላችሁ መጥቻለሁ ማለት ነው። አብራ የተሰራችሁ ድሬሲንግ ቴብል ደግሞ ላሳያችሁ። ዘመናዊ የሆነች ድሬሲንግ ቴብል ማለት ነው። እንደምታዩት ሰፋ ያለ መስተዋት ያላትና ብዙ ማቴሪያሎችን መያዝ የምትችል በቀላሉ ትንቀሳቀስ የምትችል ከዚህ በላይ ለብቻ መነሳት የምትችል ዘመናዊ የሆነች ድሬሲንግ ቴብል ነች። ላይክ ሼር ፎሎ ያደርጋችሁ ይመች አንድ ጊዜ ብቻ እንዳታሳልፉት ይሄን ቪዲዮ ማለት ነው። ባለዚህ አልጋ ሰውዬ ካዘዘኝ በኋላ ጠፍቷል። ምክንያቱም በስልክ ነበር ያዘዘኝ። እኔ ስራውን ጨርሻለሁኝ። ደውሎልኝ አያውቅም። ሙሉ ብሩን ከፍሏል። የት እንዳለ አላውቅም። ወንድሜ እባክህና ሜትር ከ80 አልጋህን ውሰድ። ይሄው አንተ ባልከው በምትፈልገው መሰረት ጽድት አድርጌ ሜትር ከ80 ሰርቼልሃለሁ ማለት ነው። እንደምትፈልገው ይሄው በኮሜዲኖቹ በቀኝና በግራ ያሉት ለብቻ ይነሱ ብለኝ ለብቻ እንዲነሱ አድርጌያለሁ። መብራትም ይሄው አስገባለት ብለኝ መብራትን የሚበራ የሚጠፋ አድርጌ ገጥሜልሃለሁ ማለት ነው። መስተዋትም ይግባ ብለኛል። እዚህ ጋር መስተዋት አድርጌልሃለሁ። 2 መሳቢያዎችን ጨምረህ አድርግ ብለኝ ይሄው 2 መሳቢያ አድርጌያለሁ። ወንድሜዋ የት ነው ያለኸው? ናና ይሄንን ሜትር ከ80 አልጋህን ውሰድ። እኔ በምስል ባቂ ችግር የለውም። በስልክ ስለሆነ ስለማንተዋወቅ ነው። ይሄ ቪዲዮ እሱ ጋር እንዲደርስ አድርጉልኝ። ሼር ኮፒ ሊንክ አድርጋችሁ ቤተሰቦቼ በጣም ነው የማመሰግናችሁ ስለተባበራችሁ። ከቺን ካቢኔ ሰርችልሽ ማለት ነው። ብር የሸመጠጥሽ ሴትዮ ይኸው ላንቺ ልክስልው ለጓደኛሽ ማለት ነው። ካንቺ የበለጠ አድርጌ አሳምሬ ሰራሁላት እያየሽ እንድትንገበገቢ ማለት ነው። ይኸው በዚህ 2 መሳቢያ በስላይደር አድርጌ ፋርጌ እዚህ ጋር ደግሞ 2 ተከፋች በር አድርጌ እዚህ ጋር መክፈያ አድርጌ ብዙ ዕቃ እንዲይዝላት ብዬ ማለት ነው የሰራሁላት ዝንጥ አድርጌ በሚያምር ከለር በሚያምር ስሪት ይኸው ትላልቅ ዕቃዎችን እዚህ ውስጥ እንዲይዝላት አድርጌ ነው የሰራሁላት አሳምሬ ማለት ነው። በዚህም እንደዚሁ 2 መሳቢያ ጨምሬ ነው የሰራሁላት። በጥቅሉ 4 መሳቢያ አድርጌ ውስጥ ላይ መክፈያ አድርጌ ነው ማለት ነው የሰራሁት ማለት ነው። እንግዲህ ማለት ነው ያንቺ ክችን ካቢኔት ደግሞ የበርበሮ መፈልፈያ የያይጥ መፈልፈያ ይሁን ማለት ነው። ይሄ ቪዲዮ እሷ ጋር እንዲደርስ ሼር ኮፒ ሊንክ አድርጋችሁ ይሄንን በቅብ የተሰራ ቁም ሳጥን ላሳያችሁ። 2 ሜትር ከ60 በ250 የሆነ ሲሆን በቀላሉ መንቀሳቀስ እንዲችል ተደርጎ የተሰራ ነው። ፓርቲሽኑን ደግሞ ውስጡን ላሳያችሁ። እንደምትመለከቱት ከላይ ተደራቢ እንደዚሁ ብዙ ዕቃዎችንና አልባሳቶችን መያዝ እንዲችል ተደርጎ የተሰራ ነው። ሸሚዞችን መስቀያ ተዘጋጅቶለታል። ከዚህ በኩል ደግሞ የመዋቢያ ዕቃዎችን እንዲሁም ደግሞ ራስን እንድንመለከት ተደርጎ የተሰራ ነው። ውስጥ ላይ መያዣዎች ተዘጋጅተውለታል። 3 መሳቢያዎች ተሰግተውለታል። እዚህ ጋርም እንደዚሁ ብዙ አልባሳቶችን መያዝ የሚችል ቦታ ተሰርቶለታል ማለት ነው። በዚህ በኩል በቁመት ልብሶችን መስቀል እንድንችል ተደርጎ ተሰርቷል። ከውስጥ 1 መሳቢያ ገብቶለታል። ይሄ እንግዲህ በቅብ የተሰራ ይሄን አልጋ ከማየታችሁ በፊት አልጋ የገዛችሁ ሰዎች ካላችሁ ይቅርታ አድርጉልን፣ ልናስቀይራችሁ ነው። ሜትር ከ50ውን በ40 ሺህ ብር፣ ሜትር ከ80ውን ደግሞ በ50 ሺህ ብር ነው እየሸጠን ያለ ነው። ከመክቱብ ፈርኒቸር ፍሪ ዴሊቨሪ ስልክ አስቀምጠናል፣ ይደውሉ።